አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የሀገሬ ልጆች ሰላም ሰላም እያለው የአላህ ሰላም እዝነት አይለያችሁ። ሰላም ለሀገራችን ኢትዮጵያ። የነቢዩ ሙሐመድ ሰለላሁ አለይሂ ወሰለም ሚስቶች ታሪክ ክፍል 1። የጀግና እንስቶች ተምሳሌት፣ የእህቶቻችን ሞዴሊስት፣ የነቢዩ ሰለላሁ ዐለይሂ ወሰለም ባለቤት ድንቅ ታሪክ ኸዲጃ ቢንት ኹወይሊድ ረዲየላሁ ዐንሃ። ኸዲጃ ረዲየላሁ ዐንሃ በወቅቱ በነበረው ማህበረሰብ ትልቅ ክብርና ዝና ከሚሰጠው ቤተሰብ የወጣች ሴት ነበረች። አባቷ ኹወይሊድ በአንድ የጦር መሪ መካከል የሚጠቀስ ነበር። ኸዲጃ ረዲየላሁ ዐንሃ አብሯት ይኖር የነበረው ቱጃር የትዳር ጓደኛዋ ከፍተኛ ሀብት ትቶላት ነበር። በወቅቱ በታማኝነትና በእውነተኝነቱ የሚታወቅ አንድ ሰው በአቅራቢያው ይኖር ነበር። ይህ ሰው ሙሐመድ ሰለላሁ ዐለይሂ ወሰለም ናቸው። ኸዲጃ እኚህ ሰው የተወሰነውን ሀብቷ ኃላፊነትና በመውሰድ ወደ ሱሪያ እየተመላለሱ የንግድ ተግባር እንዲያከናውኑ ወከለቻቸው። እርሳቸውም ኸዲጃ በሰውዬው ውጤታማ ስራ ከሚገባ በላይ በመርካት ትደሰታለች። ሙሐመድ ሰለላሁ ዐለይሂ ወሰለም ባሳዩት የሥራ ትጋትና ታማኝነት የተነሳ ኸዲጃ ከራሳቸው ጋር ልዩ ቁርኝነት እንዲኖራት ተመኘች። በርካታ የተከበሩ የቁረይሽ ሰዎች በተደጋጋሚ ለጋብቻ ጠይቀዋታል። ፈቃደኛ ሳትሆን የቆየች ቢሆንም ሙሐመድ ሰለላሁ ዐለይሂ ወሰለም ግን ልቧ ውስጥ ዘልቀው ገቡ። እናም ምን ሳታቀማማ የትዳር ጥያቄ አቀረበችላቸው። የሙሐመድ ሰለላሁ ዐለይሂ ወሰለም አጎት አቡ ጣሊብ ለጋብቻ እውቅናቸውን ቸሩ። ሙሐመድ ሰለላሁ ዐለይሂ ወሰለም ኸዲጃም በጋብቻ ተሳሰሩ። በዚህ ወቅት የሙሐመድ ሰለላሁ ዐለይሂ ወሰለም ዕድሜ 25 ሲሆን የኸዲጃ ደግሞ 40 ዓመት ነበር። እናታችን ኸዲጃ ረዲየላሁ ዐንሃ ሁለት ጊዜ አግብተው የፈቱ የሶስት ልጆች እናት ነበሩ። ረሱል ሰለላሁ ዐለይሂ ወሰለም ጋብቻ ሲፈጽሙ የመጀመሪያ ነበር። ሁለቱ ሰዎች ለ25 ዓመታት የደስታ ሕይወት አብረው አሳልፈዋል። 6 ልጆች አፍርተዋል። ቃሲም የሚባል የመጀመሪያ ልጃቸው ሲሆን ገና በተወለደበት 2ኛው ዓመቱ ነበር የሞተው። ቆይቶ የተወለደው አብዱላህ የተባለው ሌላ ልጃቸው ነው። እርሱ ገና በጨቅላ ዕድሜው አለፈ። ያም ሆኖ ኸዲጃ ሙሐመድ ሰለላሁ ዐለይሂ ወሰለም አብረዋቸው በሕይወት የዘለቁ 4 ሴት ልጆች አፍርተዋል። እነሱም ዘይነብ፣ ሩቅያ፣ ኡሙ ኩልሱም እና ፋጢማ ነበሩ።